እስራኤል ለመጀመሪያ ጊዜ የኤርትራ ዜግነት ያለውን ሰውዬ ወደ ሀገሩ እንዲባረር አድርጋለች። ለመጀመሪያ ጊዜ ማለት ነው። ይሄ ግለሰብ ማን ነው? እንዴት ነው ሊባረር የቻለው? በደንብ አድርጌ ንገራችሁ። ግለሰቡ አሁን በፎቶ ላይ የምታዩት ግለሰብ ነው። ፊቱ በደንብ ባይታይም ግን ደግሞ ይሄ ግለሰብ ነው ወደ ኤርትራ እንዲባረር እስራኤል ትዕዛዝ ያስተላለፈችበት ማለት ነው። ይህ ግለሰብ በ2011 ዓ.ም ነበር ወደ እስራኤል በህገወጥ መንገድ የገባው ማለት ነው። ከዛም ለተከታታይ 14 ለሚሆኑ አመታቶች እስከ 2025 ማለት ነው በእስራኤል ኑሯል። ለ14 አመታቶች ማለት ነው። በዛም ልጅ አለው ሚስትም አለው። እና ይሄ ሰውዬ እንዴት ሊታሰር ቻለ ብላችሁ ከጠይቃችሁ ፖሊስ እንደተናገረው ይህ ግለሰብ የታሰረው ገጀራ ይዞ ተገኝቶ ነው መንገድ ላይ ማለት ነው። እና ገጀራ ይዞ ተገኝቶ በፖሊሶች በቁጥጥር ስር ይውላል። ከዛም ለምርመራ በማለት ወደ ፖሊስ ጣቢያ ይሄዳል። ከዛ ከሄደ በኋላ እሱ ላይ በተደረገው ምርመራ ከሚስቱ ጋር መለያየቱና በቤተሰቦቹ ላይ ደግሞ ዛቻና ማስፈራሪያን ሲያደርስ እንደነበረ ነው ይሄ ግለሰብ የተነገረው ማለት ነው። ከዛ በተጨማሪም የኤርትራ መንግስት ደጋፊ እንደሆነ ነው በፖሊሶች የተረጋገጠው ማለት ነው። ከዛ በኋላም ፍርድ ቤት በእሱ ላይ ባስተላለፈው ውሳኔ ወደ ኤርትራ ዲፖርት እንዲደረግ ወይም ደግሞ እንዲባረር ፍርድ ቤት ውሳኔ ያስተላልፎበታል ማለት ነው። በፍርድ ቤት ውሳኔ መሰረት ከትናንትና ወደ ሰኞ ዕለት ማለት ነው ወደ ኤርትራ በመሄድ አንድ አውሮፕላን እንዲሄድና ወደ ኤርትራ ዲፖርት እንዲደረግ ተደርጓል። ኤርትራውያን እንግዲህ ከሀገራቸው ውጭ በሚገኙ ሀገራቶች በሚኖሩበት ቦታ ማለት ነው በእስራኤል ብቻ አይደለም፣ በአውሮፓ ብትሉ፣ በሰሜን አሜሪካ ብትሉ የሚገኙ ኤርትራውያን እርስ በርሳቸው ይጋጫሉ፣ እርስ በርሳቸው አይዋደዱም። ይሄን ለምን አልኩ መሰላችሁ? ከ2 ዓመት በፊት በእስራኤል ዋና ከተማ በቴል አቪቭ ይዘጋጅ በነበረ አንድ የኤርትራ ክብረ በዓል ላይ እርስ በርሳቸው ግጭት ፈጥረው ወደ 150 የሚሆኑ ሰዎች ጉዳት ደርሶባቸው ነበረ። ከ2 ዓመት በፊት በእስራኤል ብቻ አይደለም፣ በ2015 ዓ.ም በጀርመን፣ በስዊድን፣ በዩናይትድ ኪንግደም፣ በስዊዘርላንድ የሚገኙ ኤርትራውያን እርስ በርሳቸው ተጋጭተው በጣም ብዙ ጉዳቶች ተከስተው ነበረ። እንግዲህ ተመልከቱ፣ በአውሮፓ በሰሜን አሜሪካ በሚገኙ ሀገራቶች የሚኖሩ ኤርትራውያን እርስ በርሳቸው በሚፈጥሩት ጸብ በጣም ብዙ ነገሮች ወድመዋል። በጣም ብዙ ነገሮች እርስ በርሳቸው በጣም እንግዲህ እነርሱ ምንድናቸው? መንግስትን የሚደግፉና መንግስትን የማይደግፉ በመባል ነው ለሁለት የሚከፈሉት ማለት ነው። ግን እርስ በርሳቸው ናቸው የሚጋጩት ማለት ነው። በጣም ነው የሚያሳዝነው። እና ይሄ ግለሰብ እስራኤል ለመጀመሪያ ጊዜ ወደ ኤርትራ ዲፖርት እንዲደረግበት ውሳኔ ያስተላለፈችበት ሰው ሆኗል ማለት ነው ለመጀመሪያ ጊዜ።